ግን አንዳንዴ በሰው ላይ መፍረድም ይከብዳል። ጥቶ ማይሄድ ፈጣሪና ፈጣሪ ብቻ ነው። ያለበትን ሁኔታ ማወቅ ስላለባችሁ ነው እኛም ዛሬ ይዘን የመጣ ነውና ጸበላችንን ጀምረናል። አንድ ማወቅ ያለባችሁ ነገር ቤተሰብ ሊሄድ ያሰበን ሰው ሰበብ አያጣምና በምንም አይነት መልኩ ለማስቆማት ሞክሩ። በቃ ሊሄድ ያሰበ ሰው ኦሬዲ ምንም አይነት ምክንያት አስቀምጦላችሁ ይሄዳል። ማስተካከል ያለብን ነገር በእንደዚህ አይነት መልኩ ነው የምታስተካክለው። በቃ ወደ ፈጣሪ መቅረብ ነው ያለብህ አማራጭ። እና ደግሞ መርሳት የሌለብህ ነገር እግዚአብሔር አምላክ ሁሌም የሚክስ አምላክ ነው። አንድ ነገር ሲቀር የቀረው ነገር ለምክንያት ነው። የተሻለ ነገር ሊመጣ ነው። የተሻለ ነገር አስበህልኝ ነው ፈተናው የበዛው ነገ መልካም ቀን ያለው በዚህም አምናለው። ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። ያው እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል። በጣም የሚያሳዝን ነገር ውስጥ ገብቶ ነበር ያሬድ። እንደ ፈጣሪ ፍቃድ አሁን ካለበት ነገር ትንሽ እያገገመ ይገኛል። እናንተም እየሰጣችሁ ላላችሁት ፍቅርና አክብሮት ከልብ እናመሰግናለን። ያው እንግዲህ በባለፈው ቪዲዮ እንዳያችሁት ያሬድ በጣም ተጎድቶ ነበረ እና መፍትሄ ሊሆንልን የቻለው ነገር አንድና አንድ ወደ ፈጣሪ ቀርቦ እሱን በዛ ጸበል እንዲጠመቅ ማድረግ ነበር። ያው እዛ ውስጥ ያለውን ነገር መቅረጽ እና ማሳየት ስላልፈለግን ዛሬ እንግዲህ ለሁለተኛ ጊዜ ጸበል ተጠምቀን እየወጣን ነው ማለት ነው። በተወሰነ በሚባል ደረጃ ሰላሙ እየተመለሰ ይገኛል እና ህይወት ይቀጥላል። በቃ ያሬድ የገባበት ነገር ከባድ ነገር ሆኖ አይደለም፣ ግን አንዳንዴ በሰው ላይ መፍረድም ይከብዳል። ሰው ቢመጣ ሰው ይሄዳል። ጥቶ ማይሄድ ፈጣሪና ፈጣሪ ብቻ ነው። ስለዚህ ያዲ እሷ ጠላችኝ፣ እሷ አልፈለገችኝም፣ እሷ እንደዚህ ከኔ ጋር መሆን አትፈልግም ምናምን ብሎ በማይሆን ነገር በቃ የማይሆን ነገር ውስጥ ቢገባ ነገ ተጎጁ እሱና እሱ ብቻ ነው። እሷ ህይወቷ ይቀጥላል፣ እሱ ግን በቃ ህይወቱን አቁሞ እዚህ ጋር በእሷ ምክንያት ሌላ ነገር ውስጥ ይገባል ማለት ነው። ህይወቱን ያበላሻል። ስለዚህ ያ ከመሆን በፊት ቆም ብሎ በማሰቡ አሁን አዲስ ህይወት ይጀምራል፣ አዲስ ህይወት ይቀጥላል እና ያዲ እግዚአብሔር አለ አይዞህ እንትን ያለው ነገር የለም። አይታችሁታል ባለፈው የተፈጠረውን ነገርና እኛም መቆጣጠር እስከሚከብደን ድረስ እሱ በጣም ትልቅ አዝኖ ነበረ። በቃ ባጭሩ በጣም አዝኖ ነበረ። በቃ በሆነው ነገር ደብሮት ነበረ። ግን ይህን ሁሉ ነገር ያደረገው በቃ ፈጣሪ ነው። ገባችኋል? ሊያስተምረውም ፈልጎ ሊሆን ይችላል ይህንን ሁሉ ነገር ያሳየው። ከዚህም በፊትም በጣም ብዙ የሆኑ ፍንጮች አይተናል። ስለዚህ ፈጣሪ ካላለው አላለውም ነው። ይሄ በምንም መልኩ ልናስተባብለው የምንችለው ነገር አይደለም። እሷም ብትፈልግ ኑሮ የሚሆነው ነገር ይሆን ነበረ። በቃ ባጭሩ አስተምሮታል። ከዚህም በኋላ ተምሮበት ነው ያልፋል ብዬ የማስበው። በጣም የሚወዱት ሰዎች አሉ፣ የሚወዱት ቤተሰብ አለው። ስለዚህ ቢያንስ ለእነሱ ሲል መኖር ስላለበት አንተም መጠንከር መቻል አለብህ። ያለውን ነገር በቃ አስተምሮ ነው እንዲያልፍ የሚገባው። አንተ መጠንከር አለብህ። ወደ ራስ መመለስ መቻል አለብህ። ያ ሁሉ ነገር የተፈጠረው በቃ ለአንተ ስላልሆነ ነው። ገባህ? ለአንተ ቢሆን የትም የሚሄድ ነገር አይደለም። እንደዚያ እስከምትሆን ራስ እስከማጣት ምናምን ነገር መድረስ መቻል የለብህም። በቃ ቢያንስ እንኳን ራስክን በማይጎዳ መልኩ ነው። ፍቅርም ከሆነ ለሷም ለየት ያለ ስሜት ከሆነ ያለ እንደዛ ነው እንጂ መሆን ያለበት አንተ ራስክን እየጎዳህ አንተ የሆነ ነገር በሆንክ ቁጥር እንደዚህ እያደረክ እንደሱም መሆን የለበት። ገባህ አይደል? ስለዚህ ማስተካከል ያለብን ነገር በእንደዚህ አይነት መልኩ ነው የምታስተካክለው። በቃ ወደ ፈጣሪ መቅረብ ነው ያለብህ አማራጭ። እኛም አማራጭ ነው ብለን ያሰብነው ምክንያቱም ልክ አይደለም። ገባችሁ? በዚሁ የሚቀጥል ከሆነ ይልሽ በጣም ትልቅ ችግር ውስጥ መግባቱ አይቀርም ነበር። ገባችሁ? ፈጣሪ ብሎት እሱም አላስቸገረም። ከዛ በኋላ እሄዳለሁ ነው ያለው። እንድንሄድ እኛም ስንገፋፋው ምናምን ነገር ምንም ሊያስቸግረን አልቻለምና ደስ የሚለው ፓርት ይሄ ነው።
እንግዲህ ፈጣሪ ያለውን የሚሆነውና ነገም ከነገ ወዲያም እንደሚስተካከል እርግጠኛ ነኝ። ራሱን ያገኘዋል። እናንተም በተቻላችሁ መጠን ጸሎት አድርጉለት፣ እኛም እናግዘዋለን። እኔም እንደ ጓደኛ እንደወንድም ማድረግ ያለብኝን ነገር ሁሉ ከማድረግ ወደ ኋላ አልልም። ገባችሁ? ስለዚህ እናንተም እስኪ ያላችሁን ሀሳብ አስተያየት ንገሩት። የእናንተም ሀሳብ እሱን ያጠነክረዋል፣ ነገውን እንዲያስብ ያደርገዋልና ታውቃላችሁ። እሱም ኮሜንታችሁን በደንብ ነው የሚያነበውና ጻፉለት። የምሬ ነው፣ ጻፉለት፣ ያየዋል። አንተም ያለን ሀሳብ ንገራቸው። ይሄን ያክልም እነሱም እየተጨነቁ ስለሆነ ግዴታ ስለሆነ ነው የመጣ ነው። ግዴታ እናንተ ማወቅ ስላለባችሁ የእሱን ሁኔታ ያለበትን ሁኔታ ማወቅ ስላለባችሁ ነው እኛም ዛሬ ይዘን የመጣ ነውና ጸበላችንን ጀምረናል። እሱም ቀስ እያለ ወደ በፊት ማንነቱ ይመለሳል። ያለህን ነገር ነገራቸው፣ ምን ላይ እንዳለው አሁን የሚሰማን ነገር በግልጽ ምናምን ነገር ነገራቸው። ምክንያቱም ያውቃሉ ህይወታችን አሁን ላይ በቪዲዮ ነውና መናገር ያለብን ነገር ንገራቸው እስኪ። እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተንም በጣም እያስጨነቅኳችሁ ነውና ከልብ በጣም ይቅርታ እንድታደርጉልኝ ጠይቃችኋለሁ። በቃ ከኔ ቁጥጥር ውጪ በሆነ መልኩ ነበር እንደዛ እየሆንኩ የነበረውና ለኔ ራሴ ግራ ነው የሚገባኝ። እኔ እንደዛ አይነት ማንነት ራሱ እንዴት እንደሚመጣ አላውቅምና በጣም ብዙ ጊዜ ነገሮች እንደዛ ሲደጋገሙ ግራ ነው የሚገባኝና ለዛም ነው በቃ ከራሴ ጋር መለስ ብዬ ጸበልም ሲሉኝ በቃ እሺ ያልኩትና ውስጤም ሰላም ማግኘት ይፈልጋል። በቃ በነገሮች የሆነ ነገር ባሳደዳችሁት ቁጥር ያን ነገር አታገኙትምና በቃ ያ ይሆን እንዴ ብዬ እስካስብ ድረስ ነው ነገሮች እንደዛ እየተፈጠሩብኝ የነበረውና አንድ ማወቅ ያለባችሁ ነገር ቤተሰብ ሊሄድ ያሰበን ሰው ሰበብ አያጣምና በምንም አይነት መልኩ ለማስቆማት ሞክሩ። በቃ ሊሄድ ያሰበ ሰው ኦሬዲ ምንም አይነት ምክንያት አስቀምጦላችሁ ይሄዳልና የተፈጠረው ነገር ያ ነው። በቃ ነገሮችን በቀላሉ ማስተካከል የምንችልበት መንገድ ይኖራል ብዬ አስብ ነበረ። ተነጋግረን መፍታት የምንችለው ነገርም ስለነበረ ማለት ነውና ያን ነገር ባለማድረጋችን እንግዲህ የተፈጠረውን አይታችኋልና ዞሮ ዞሮ ፈጣሪ ለኔ ያለውን የትም አይወስድብኝም። የኔ ህይወትም እንግዲህ ከዚህ በኋላ ይቀጥላል። ጸበሉንም ጀምሬያለሁ፣ እግዚአብሔር ይመስገን። ነገሮችም ይስተካከላሉ ከዚህ በኋላ በፈጣሪ እምነትም ስላለኝ ሁሉም ነገር እንደሚስተካከል ቃል ገባላችኋለሁ። ከዚህ በኋላ ደግሞ የራሴንም ህይወት በደንብ እመራለሁ። በዙሪያ ያሉትም ጓደኞቼም ደግሞ እኔን ያክል ሲያግዙኝ ከጎኔ ሆነው ብዙ ነገሮችን ሲያስተካክሉኝ የነበሩት እነሱ ናቸውና እነሱንም እንድታመሰግኑልኝ ይፈልጋሉ። በቃ የተፈጠረው ነገር ተፈጥሮ ማወቅ ያለብንን ነገር እያንዳንዱን ነገር አውቀናል። በቃ ዋናው ጠንካራ መሆን ነው። ገባ? ከዚህ በኋላ ያው ሁሉም ነገር ተስተካክሎ ወደ ነበረበት ይመለሳል። ቤተሰብ ይሄን ነገር ቃል ገባላችኋለሁ። ጠንካራ ከሆንክ አንተ ምንም ነገር ማድረግ ትችላለህ። ገባ? ሁሉም ነገር በጊዜው ነው የሚሆነው። ታውቃላችሁ? ገባችሁ? ሁሉም ነገር በጊዜው ነው የሚሆነው። ስለዚህ ምናልባት የተወሰነ መቆየት ስላለብህ ነው። ገባ አይደለ? አሁን ላይ እንደዚህ እየሆንክ ያለው እያወራህም ያለው ከኛ ፊትም ቁመህ እያወራ ያለው ለዛም ጭምር ነውና ስለዚህ አንተ ጠንካራ ሁን፣ እኛም ከጎንህ ነን። እና ደግሞ መርሳት የሌለብህ ነገር እግዚአብሔር አምላክ ሁሌም የሚክስ አምላክ ነው። አንድ ነገር ሲቀር የቀረው ነገር ለምክንያት ነው፣ የተሻለ ነገር ሊመጣ ነው። እና ታዲያን የተሻለ ነገር መቀበል ያለብህ ካንተ በባለፈው ማንነት ሳይሆን በቃ አሁን ባለንበት በተነጋገርንበት ልብ በእንደዚህ አይነት በሙሉነት ተቀብለው የተሻለ ደረጃ ሊደርስ የሚችለው እና እግዚአብሔር አምላክ ይክሳል፣ አልጠራጠርም። አይ በዛም እኔ እርግጠኛ ነኝ። ቤተሰብ እናንተን የመሰለ ቤተሰብ ሰጥቶኛልና እናንተንም ከልብ ነው ማመሰግናችሁ። ሁላችሁም የምትጽፉትን ኮሜንት እናያለንና በጣም ነው የምናመሰግነው። ሞራል፣ ተስፋ፣ ኢነርጂ ነው የሆነኝና ያን ነገር ደግሞ አታቋርጡብን። እንወዳችኋለን። የምሬን በጣም ነው የምንወዳችሁ። ከልብ ነው የማመሰግነው። እናንተንም በሆነ ባልሆነ እናንተንም ስላስጨነቅኳችሁ በጣም ይቅርታ እንድታደርጉልኝ ይፈልጋለሁ። ያው ለኛ ብላችሁ ነው የኛን አንድ ላይ መመለስ ስለምትፈልጉ ነው። ግን ደግሞ በቃ አንዳንዴ ነገሮች ልክ አይሆኑም እና በዚህ መንገድ ባያልቅ ደስ ይለኝ ነበረ። በጣም ብዙ ነገር የለፈውበት ነገር ነበረ ከጀርባ በጣም ብዙ ነገር። አሁን ድረስ እዚህ ጋር መጥቼ መናገር የማልፈልጋቸው በጣም ብዙ ነገሮችን እንዳደረኩ ታውቃላችሁ።
ያው ከዚህ በፊትም የተናገርኳቸው ነገሮች አሉና እነዛን ሁሉ ነገሮች አድርጊ ቻላቅም በውሸት የሚሆን በምንም እኔንም ለማራቅ ተብሎ በተሰራ ባንዳንድ ነገርም ራሴን እስከማጣት ድረስ የሚያደርስ ነገር ራሱ ወስኜ እንደነበረ ታውቃላችሁና ከዛ ሁሉ አሳልፎ ዛሬ እዚህ ላይ ያመጣኝ ፈጣሪ ነገን የሆነ ነገር ሊያሳየኝ ስለሆነ ተስፋ የሚባለውን ነገር ሁሌም ሰንቄ ከዚህ በኋላ ለእናንተ ደግሞ ጥሩ ነገር ይዘንላችሁ እንደምንመጣ ቃል ገባላችኋለሁ። በዚህ አጋጣሚ ሁለቱንም ጓደኞቼን ያው ሄለን ዛሬ መምጣት ስላልቻለች ነው ጸበል ቦታም ያው ታውቃላችሁ መቼም ሴቶች አንዳንድ ጉዳይ የማይገባበት ቀን አለና ጸበል ላይ ለዛ ነው ሄለንም ያልገባችሁ። ሄለንም ይሄን ቪዲዮ ስታዩ ከልብ አመሰግናለሁ። አንቺንም በቃ ማወቅ ያለብኝን ነገር ምናልባት አንዳንዶቻችሁ በውሸት በተራ ፕራንክ በቃ አጣሃት ምናምን እያላችሁ ነበርና እንዳልኳችሁ ነው። በቃ መሄድ የፈለገን ሰው ሰበብ አያጣምና ያን ነገር ይቅርታ ተደራርገን ማስቆም እንችለውና መቀጠል የምንችለው በጣም ብዙ ነገር እንችል ነበር። ግን ስላልሆነ አልሆነም። በቃ ከዚህ በኋላ እኔም በጣም ደህና ሁኜ እሷም ከዚህ በኋላ እንደ እህቴ በቃ በሩቁ ሰላም ሰላም እንደምንባባል ቃል ገባላችኋለሁ። ሁሉም ነገር ተስተካክሎ ወደ ነበረው ማንነት ይመለሳለሁ። እናንተንም ከልብ ነው ማመሰግነው። ወሬ አላብዛባችሁ። እነሱም ከጸበል ነው የተመለስነውና እንደዚህ እንዳዘነ ማለት ነው ፋሚሊ። ከዚህ በኋላ በጣም ደስ የሚሉ ነገሮችን ይዘን እንደምንመጣ እርግጠኛ ነኝ። እናንተም ከጎናችን እንደሆናችሁ በደንብ ከዚህ በኋላ ይሄን ቪዲዮ ሰብስክራይብ እንድታረጉ ይሄንን ቻናል ሰብስክራይብ እንድታረጉ ፈልጋለሁ። ኮሜንታችሁን እንጠብቃለን። ኮሜንታችሁንም በደንብ ሰብስክራይብ ይደረግ። በደንብ ባጭር ጊዜ ውስጥ 10000 እንግባና ከዛ በኋላ በጣም ጸዴ ነገሮችን በጣም በቅርቡ እንደምጀምርላችሁ ቃል ገባላችኋለሁ። ጸበሉንም ቶሎ እንጨርስና ያው ስንት ቀን እንደተባለ እዚህ ጋር አልነግራችሁም። ብቻ ግን ጀምረናል። ከዛ ነገሮች ተስተካክለው ደግሞ ወደ ማንነቴ ስመለስ በጣም ባሪፍ ነገሮች ደግሞ እንመጣለንና የእናንተ እገዛ ስለሚያስፈልገኝ ነው ዛሬ እዚህ ላይ የመጣሁት። ስለዚህ ቤተሰብ እገዛችሁ ያስፈልገኛል። ቻናሉን በደንብ ሰብስክራይብ አድርጉት። ያቤልንም ሰብስክራይብ አድርጉ። ናሆሚም እንግዲህ በቅርቡ ቤተሰባችን በደንብ ይቀላቀላልና የሱንም ደግሞ እንግዲህ ከስራ አስቀምጥላችኋለሁ። በደንብ የሱንም ሰብስክራይብ አድርጉት። ምናልባት አብዛኞቻችሁ ልታውቁት ልጆች ትኖራላችሁና ያው ፍቅራችሁን ግለጹለት ለማለት ፈልጋለሁ። ቤተሰብ ነው ያስመጣነው ናሆምን ራሱ እንደዚህ ለቤተሰብ ማላስተዋወቅ ነው። በቃ እኔ ስለጨነቀኝ በሰዓቱ ምናምን ነገር ማድረግ የነበረብኝ በቃ ለጓደኞቼ በሙሉ መደወል የነበረና ደውዬ ስነግረው ያለበትን ነገር ያውቃል። ግን ደውዬ ስነግረው በሩጦ ነው የመጣልኝና በጣም አመሰግናለሁ ነው። በጣም አመሰግናለሁ። የምን በጣም አመሰግናለሁ። የምፈልገው እሱ እንደልማት ነውና የተሻለ ነገር ደግሞ አብረን ከዚህ በኋላ ሁኔታዎች ተስፋ ያስቆርጧቸዋል። ቤተሰብ ግን በቃ ማወቅ ያለባችሁ ነገር ያ ሁኔታ የዛ ቀን ነው እንጂ ዘላለማችሁን የሚወስን ነገር አይደለምና ወደፊት ሁሌም እንቀጥላለን። እናንተም ደግሞ በደንብ እንደምታበረቱን እርግጠኛ ስለሆንን ይሄንን የምንለው ቤተሰብ በጣም ነው የምንወዳችሁ። በቀጣይ ቪዲዮ እንግዲህ እንገናኛለን። ሰላሙን እመኝላችኋለሁ። ፈጣሪ እንግዲህ ባላችሁበት ፈጣሪ ይጠብቃችሁ። ቪዲዮ ለሚቀጥለው ለምንሰራውም ነገር ደግሞ እሱ ይጨመርበትና አሪፍ ነገር ይዘን ለመምጣት እንሞክራለን። ዛሬ ግን ያለበትን ሁኔታ እንድታዩት ነው ይዘን የመጣ ነው። እንግዲህ ደህና ነው ወንድማችን እየተመለሰ ነው። ይስተካከላል ሁሉም ነገር አሪፍ ነገር እንሰራለን። በጣም ነው የምንወዳችሁ። ሰላም ቆዩልኝ። የተሻለ ነገር አስበህልኝ ነው ፈተናው የበዛው ነገ መልካም ቀን ያለው በዚህም አምናለው።